ሰበር ዜና የዕለቱ ሰበር ዜና ይዘን ቀርበናል። እንድትከታተሉ በክብር ጋብዘናል። 12 ቀኑ የያዘው የኢራንና እስራኤል ጦርነት በሁለቱም ሀገራት ውድመት አስከትሏል። እስራኤል የኢራን የአየር ክልል በመቆጣጠር የጦር ጀነራሎችና ሳይንቲስቶችን በመግደል ጀምራ የኒውክሌር ማብያዎች፣ የነዳጅ ዴፖዎችን አውድማ እንዲሁም የኢራን ከተሞች ተቀርጽ በማውደም ብዙ የኢራን ዜጎች የሞትና የጉዳት የመፈናቀል አደጋዎች ያስከትለዋል። ኢራን በበኩሏ ባላስቲክና ሱፐርሶኒክ ሚሳይሎችን በመጠቀምና የእስራኤል የአየር መቃወሚያ አይረን ዶም ሰብሮ በማለፍ በእስራኤል ከተሞች ለመግለጽ በሚከብድ አደጋና ጉዳቶች እንዲሁም የህዝብ ሞትና የመቁሰል መፈናቀል አደጋ አስከትሏል። አጀማመሯ በኢራን ላይ ከባድ ጫና በመፍጠር ጦርነቱ በበላይነት ለመደምደም የሚመስል አጀማመር የነበራት እስራኤል የኋላ ኋላ ጦርነትን እየከበዳት በመምጣቱ ዩናይትድ ስቴትስ ኦፍ አሜሪካ ጦርነቱን እንድትቀላቀል ወተወተች። እስራኤል ብቻዋን የኢራን ጦርነት ማሸነፍ እንደማትችል ትላልቅ ማሳያዎች የነበሩት በተለይም የሚሳኤል መቃወሚያ በሚፈለገው ደረጃ ውጤታማ ለመሆን እስራኤል በጦርነቱ ተዳክማ በአንጻሩ ኢራን የልብ ልብ እንዲሰማት አድርጓል። ከጥቅምት 7 2024 ለአውሮፓውያን አቆጣጠር ጀምሮ በሐማስና በሂዝቦላህ በተደረገ ጦርነት ለተከታታይ ጊዜያት የጦፈ ጦርነት ቆይታ አሁንም ከኢራን ከባድ ጦርነት የምትገኘው እስራኤል በተከታታይና ተደራራቢ ጦርነቶች ክፉኛ መዳከሟ አሳይተዋል። ይህን ተከትሎ ዩናይትድ ስቴትስ አሜሪካ የእስራኤልን ጥያቄ ተቀብላ ጦርነትን በቀጥታ በመቀላቀልና በሁለቱም ሀገሮች በተቀሰቀሰው ጦርነት ተሳትፎ በማድረግ የኢራን ዋናዎች የኒውክሌር ማበልጸጊያ ተቋማትን ፎርዶን ጨምሮ 3 ማበልጸጊያዎችን ደበደበች። ይህን ተከትሎ አጸፋዊ መልስ እንደምትሰጥ ስትገልጽ የቆየችው ኢራን በዛሬው ዕለት ኳታር በሚገኝ የመካከለኛ ምስራቅ ግዙፍ የጦር ካምፕ መደብደቧ ተገልጿል። በዚህ መሰረት አሜሪካ ምን አይነት ምላሽ እንደምትሰጥ የሚጠበቅ ሲሆን ኳታር በበኩሏ አጸፋዊ ምላሽ እንደምትሰጥ ዝታለች። ሁሉም ሊባል በሚቻል ደረጃ በቀጠናው የሚገኙ ሀገሮች የአየር ክልላቸውን የዘጉ ሲሆን በኢራንና በእስራኤል የተቀሰቀሰው ጦርነት አድማሱ እያሰፋ ይገኛል። ወደ ከፍተኛ ደረጃ እንዳይደርስና ወደ ሶስተኛ የዓለም ጦርነት እንዳያመራ ተሰግቷል። አሜሪካ በጦር ሰፈሩ የደረሰ ጉዳት አለመኖሩን ብትገልጽም ምላሽ ለመስጠት ግን አያጠራጥርም። ለዚህም ነው ጦርነቱ አድማሱ እያሰፋ እየሄደ ያለው። የተከበራችሁ የቻናሉ ተከታታዮች ለሰዓቱ የነበረን ሰበር ዜና ይህን ይመስል ነበር። ስላደመጣችሁን እናመሰግናለን።